ሰላም ውድ ተማሪዎቻችን የ12ኛ ክፍል የ12ኛ ክፍል የኢንተራንስ ተፈታኞች ከዩኒት 9 የምትማሩትን ትምህርት ግሬድ 12 የምትማሩትን ትምህርት ሂስትሪ አሁን ጀምርላችኋለሁ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ትምህርቱን ለርን ቢ ነው። 9.1 ኢንዱስትሪያል ካፒታሊዝም ኢን ኢሮፕ Political, economic, and social effects of Industrial Revolution. The Industrial Revolution, originating in Britain in the late 17th century, marked a transformative shift in manufacturing process that gradually extended to globally. መጀመሪያ 17 ክፍለ ዘመን በ17ኛው ሴንቸሪ አካባቢ በእንግሊዝ ውስጥ ነው ይህ ኢንዱስትሪያል ሪቮሉሽን የተነሳው። የራሳቸው የተነሱበት ምክንያቶች አሉት። የተነሱበት እንዲሁ ከላይ ለማየት ከፈለግን ኮል ፎርሜሽን ነው። ይህ የከሰል ድንጋይ ብለን የምንጠራው ወይም ድንጋይ ከሰል ብለን የምንጠራው እነዛ ነገሮች በብሪቲሽ ውስጥ በስፋት በመኖሩ ለኃይል ምንጭነት ያገለግላል ማለት ነው። ይሄ በጣም ልትረዱት የምትችሉት ነገር ነው። በጣም ሲምፕል የሆነ ነገር ነው እና በዛ ላይ ደግሞ ፋክተሪ ሲስተም በመኖሩ ከፍተኛ የሆነ የህዝብ ቁጥር በመኖሩ እንዲሁም ደግሞ ኢንተለጀንት ማኖች በብዛት ስለሚገኙ ኢንተለጀንት ማን ሲባል በጣም አስተዋይ የሆኑና እውቀት ያላቸው ሰዎች በቴክኖሎጂ ነክ ነገር ላይ በደንብ እውቀት ያላቸው ሰዎች ሰብስበው ይዘው ስለነበሩ እንግሊዝ ውስጥ ከፍተኛ የሆነ ኢንዱስትሪያል ሪቮሉሽን እንዲነሳ መነሻውም ምክንያትም በዛ ሀገር የሆነበት ምክንያት ለዛ ነው። The period to this period, economic needs were met through manual farming and handmade goods production. ከዛ በፊት ከኢንዱስትሪያል ሪቮሉሽን በፊት በእጅ የሚሰሩ ነገሮች ናቸው የምናገኛቸው። እነዚህ ፈተና ላይ እነዚህ ማትሪክ ላይ በብዛት ይመጣሉ። ከማኑዋል ወደ ምንድን ነው የሚለውን በደንብ ማወቅ አለባቸው። ማኑዋል ማለት ይሄ በእጅ ልንሰራቸው የምንችላቸው እነዚህ የሽመና ስራዎች፣ የሸክላ ስራዎች፣ ማንኛውም እቃዎች የምናመርትበት ስራ ያለ ማሽን ሳንጠቀም በእጅ ብቻ ፕሮሰስ አድርገን የምናቀርብ ከሆነ ማኑዋል ወርኪንግ ኦር ማኑዋል ፋርሚንግ ኦር ሃንድሜድ ነበር። ከዚህ ከኢንዱስትሪያል ሪቮሉሽን በፊት ማለት ፔሪድ ኦፍ ዲስ ፔሪድ ከ17ኛው ሴንቸሪ 1700 ሴንቸሪ በፊት ማለት ነው። The revolution introduced machinery replacing traditional hand production with a technologically driven manufacturing, particularly in the textile, iron and steel. እነዚህ ሶስት ነገሮች በብዛት ፈተና ላይ ከሚመጡ ነገሮች ውስጥ እነዚህ ማትሪክ ላይ ሶስቱ ነገሮች ነው ለመጀመሪያ ጊዜ ኢንዱስትሪያላይዝድ መሆን የተጀመረው። ቴክስታይል በማሽን መልክ፣ ከዛ በኋላ ፕሮሰስድ ሆኖ በብዛት ለገበያ መቅረብ የጀመሩ በተለይ ቴክስታይል፣ ከዛ በኋላ አይረን ምርት። ምክንያቱም እንግሊዝ ውስጥ ከፍተኛ የአይረን ኦር እና የኮል ኦር አሉ ማለት ነው። ስቲልም እንደዛው ኤክስትራክት ሆኖ የምናገኛቸው ናቸው። ላርጅ ስኬል ፕሮዳክሽን ቢካም ፊዚብል ዊዝ ዘ ዩቲላይዜሽን ኦፍ ኮል ኤንድ አይረን ፎር ማሽነሪ ኢን ብሪቲሽ ፋክተሪ። በእንግሊዝ ፋክተሪ ውስጥ ወይም ደግሞ በእንግሊዝ ፋብሪካዎች ውስጥ ከፍተኛ የሆነ የከሰል ድንጋይ እና ብረት ስለነበረ ለዛ ለማሽነሪዎች እና ፋብሪካ ግንባታ ፋብሪካ ሲገነባ በእነዚህ እቃዎች ነው ሊገነባ የሚችለው። ኢነርጂ ለመስጠት ኮል ያስፈልገናል ለአንድ ፋብሪካ። እንዲሁም ደግሞ ያንን ፋብሪካ ለመገንባት አይረን ያስፈልጋል። እንዲሁም ደግሞ ቦዲ የፋብሪካውን ቦዲዎች አሉ። እነዚህ እንደ ጭስ ማውጫ የምታዩቸው እንደዚህ ፋብሪካዎች ላይ እነሱ በብረት ነው የሚሰሩት። ማሽኖቹም በብረት ነው የሚሰሩት። ለቦዲ ማኑፋክቸሪንግ ያገለግላል። ለዛ ነው እንግሊዝ ውስጥ እንደ መነሻነት ሆኖ ፈንቅሎ ኢንዱስትሪያል ሪቮሉሽን እንዲነሳ ያደረገው ዋነኛው ምክንያት እነዚህ ናቸው። ራው ማቴሪያል በመኖሩ። በቃ ራው ማቴሪያል ከተባላችሁ ፈተና ላይ አብዛኛው መልስ ወደዛ ያገድላል ማለት ነው። ይህን በደንብ ያዙ። ራው ማቴሪያል ከሌለ ኢንዱስትሪያል ሪቮሉሽን ለመጀመር ሀሳቡም አይኖርም። ከዛ በኋላ ፖፑሌሽን እያለ ይሄዳል። የተማረ ሰው ወይም ደግሞ ስኪልድ ማን ፓወር፣ ቅድም ኢንተለጀንስ ያልኳችሁ ማለት እነሱ ቀጠሉ ይሄዳሉ ማለት ነው። The rise of industrial capitalism, a mode production characterized by central control of capital, was consequence of these changes. አንደኛው ደግሞ ለኢንዱስትሪያል ሪቮሉሽን ወይም ደግሞ ለኢንዱስትሪያል ካፒታሊዝም ተብሎ የሚጠራው ለኢንዱስትሪያል ሪቮሉሽን ኮንስኩዌንስ ቼንጅ ለመለወጡ እንደ ኮንስኩዌንስ ሆኖ መነሻ ምክንያት ሆኖ ይነገራል ማለት ነው።
ካፒታሊዝም ለሚባለው ስራ ወይም ደግሞ የካፒታሊዝም ማለት አንድ ሰው በጣም ሀብታም ይሆናል፣ አንድ ሰው በጣም ድሃ ይሆናል። ኢኮኖሚክ ፍሪደም አለው፣ እንዲሁም ደግሞ ኢኮኖሚክ ኤግዛይል ፍሪደም አለው። ብዙ ፍሪደሞች አሉት፣ ግን የሀብት ልዩነት ግን ከፍተኛ ቫሪዬሽን ሊኖረው ይችላል። ይህ ግን የጀመረው ኢንዱስትሪያል ሪቮሉሽን ሲነሳ፣ ከዛ በፊት ህዝቡ እንዳለ ኢኳሊቲ ባይባልም ግን ሞስት ፕሮባብሊ ወደ ኢኳል ፕሮግራሚንግ ላይ ነው ያሉት። አብዛኛው ሰው ድሃ ከሆነ አብዛኛው ድሃ የመሆን እድል ሰፊ ነው። ምክንያቱም ያንን ሀብታም ለመሆን የግዴታ ኢንዱስትሪያላይዝድ መሆን አለባቸው ማለት ነው። ሶ እዚህ ጋር ካፒታሊዝም እንዲነሳበት የሆነበት ምክንያት ኢንዱስትሪያል ሪቮሉሽን ነው ማለት ነው። ኢንዱስትሪያል ሪቮሉሽን ሲፈጠር ከፍተኛ የሆነ ምርት ፕሮዳክሽን ይደረጋል። ሃይ ሌቭል ኦፍ ፕሮዳክሽን ይከናወናል። ሃይ ሌቭል ኦፍ ዩዝ ኦፍ ላበር ፎርስ እንጠቀማለን። እንዲሁም ደግሞ ሃይ የሆነ ፕሮፊት እናገኛለን። ያንን ፕሮፊት ለማግኘት የግዴታ ምን ማድረግ አለብን? ኢንዱስትሪያላይዝድ መሆን አለብን። ያንን ምናመርተው ምርት ለህዝቡ ስናቀርብ እኛ ፕሮፊቴብል እንሆናለን፣ ከፍተኛ የሆነ ላበር እናገኛለን፣ እንዲሁም ደግሞ ካፒታላይዝድ እንሆናለን ማለት ነው። ስለዚህ ወደ ካፒታላይዜሽን መራን ማለት ነው። ስለዚህ ኢንዱስትሪያል ሪቮሉሽን እና ካፒታሊዝም አብሮ የአንድ ሳንቲም ገጽታዎች ናቸው። ይህ ሲነሳ አብሮ ተነሳ፣ እኩል አብሮ የተነሱበት ጊዜ ነው። ስለዚህ ካፒታሊዝምን ነጥለን ብቻ ማውጣት አንችልም እና ያሉ ፕሮዳክሽን እያመረተ ፕሮፊት ያገኛል። ስለዚህ ከሌላው ህዝብ ተሽሎ ባለሀብት ይሆናል ማለት ነው። ሌላው ህዝብ ደግሞ ዝቅ ያለ ኑሮ ላበር ምንላቸዋለሁ። እነዚህ ላበር ፎርሶች በዛ ካምፓኒ ፋክተሪ ሲስተም ውስጥ ስራ ነው የሚሰሩት። ዝቅ ያለ ደሞዝ ድሃ እየሆኑ ይመጣሉ ማለት ነው። ስለዚህ ከፍተኛ የሆነ ኢኮኖሚክ ፍላክቹዌሽን ይፈጠራል። ይህ ደግሞ ለካፒታሊዝም መነሻ ሆነ ፕሮፊት ኢንካም ማግኘት ከተጀመረ ደግሞ ኢንዱስትሪያል ሪቮሉሽን መነሳቱን ያሳየናል ማለት ነው። ካፒታሊዝም ኢመርጂንግ ኢን 60s to 70th centuries found its industrial form in 80s and 90s centuries, with key features such as a capital accumulation, competitive markets, private property, voluntary exchange, and wage labor. ቅድም የነገርኳችሁ ነገር ነው። በቃ ይሄ አዲስ ነገር አይደለም ለእናንተ። ስለ ካፒታሊዝም ሲነሳ ፕሮፊት መኖሩን፣ ካፒታል አኩሙሌሽን መኖሩን፣ ካፒታል አኩሙሌሽን ማለት ኢንዱስትሪያል ካደረግናቸው ስራዎች ውስጥ እነዛ የምናገኛቸውን ገንዘቦች አኪሙሌት እናደርጋለን፣ እናስቀምጣለን። ምክንያቱም እኛ ለወደፊታችን ምናምን እያለን ነው የምናስቀምጠው። በኮማንድ ኢኮኖሚክ ሲስተም ግን ይሄ ነገር አይሰራም። ያለህን ድረስ ከስንት ገደብ አለው፣ ብቻ ገደብ ተቀምጧል። ከዛ በላይ ገንዘብ ካለ ወይ ለመንግስት ወይ ለባንክ ፈንድ ነው የምታደርጉት ማለት ነው። ይሄ ደግሞ ካፒታል አኩሙሌሽን አይሰራም ኮማንድ ኢኮኖሚክ ሲስተም። ሌላ ኮምፒታቲቭ ማርኬት ነው። ኮማንድ ላይ ኮምፒቴት የምታደርገው ነገር የለም፣ ምክንያቱም ሁሉም ዋጋቸው እኩል ነው። እዚያ ግን 25 ብር ብሎ ጥራቱ እንደዛው የወረደ 50 ብር ብሎ ጥራቱ ሀይ የሆነ ብቻ ኮምፒቴቲቭ ማርኬት ይፈጠራል ማለት ነው። እና ፕራይቬት ፕሮፐርቲ የራስን ማምረት የምችለው ከፈለክም ብቻ ፍሪደም አለው ማለት ነው ካፒታሊዝም። እና ካፒታሊዝም ሲነሳ አብሮ ኢንዱስትሪያል ሪቮሉሽን ተነሳ፣ ወይም ደግሞ ኢንዱስትሪያል ሪቮሉሽን ሲነሳ ካፒታሊዝም አብሮ ተነሳ። የአንድ ሳንቲም ገጽታዎች ናቸው አልኳችሁ። ለዚህ ነው technological advancement like telephone, typewriter, and electricity further propelled industrial capitalism. ይሄ አብዛኛው ፈተናዎች ላይ ስታዩ ካፒታሊዝም ከባህሪዎች ከሆኑት ወይም ካራክተሪስቲክስ ኦፍ ካፒታሊዝም ብሎ ያመጣላቸዋል። እና ኢንዱስትሪያል ሪቮሉሽን አንደኛው ቴክኖሎጂካል አድቫንስመንት ነው። ቴክኖሎጂ ተሻሻለ ሲል አድቫንስመንት ማለት መስፋፋትና መሻሻል ማለት ነው። ቴሌፎን መውሰድ ትችላላችሁ። ከገመድነት ወደ ዋይርለስነት፣ ከዋይርለስነት ዲጂታል በሆነ መንገድ ደግሞ እነዚህ ታይፒንግ ምናምን ታይፕራይተር እዛ ጋም አላላችሁ እና ብዙ ሜቶዶች ኤሌክትሪክሲቲ፣ እነዚህ በመምጣታቸው ቴክኖሎጂካል አድቫንስመንት በመኖሩ ካፒታሊዝም እንዲንሰራራ ኢንዱስትሪያል ሪቮሉሽን ደግሞ እንዲኖር እንዲሁም ደግሞ አፕግሬድ እያደረገ እንዲሄድ አድርጓል ማለት ነው። አሁን የመጣው ቻሌንጅ ደግሞ አለ። ዚስ አሁን የመጣው ስላችሁ በዛን ጊዜ የነበረ ኮንቴምፖራሪ ኬዝ በ18ኛው ክፍለ ዘመን የነበረ ኬዝ ነው አሁን ማነሳላችሁ። ዚስ ኢታኖስ ቻሌንጅድ ኤርሊየር ማርቻንታይዝ ዶክትሪንስ ሊድስ ቱ ኦር ሊዲንግ ቱ ብሪቲሽ ኢምፓየርስ ኦፍ
ሌዘር ስፌር ኢኮኖሚ። ይህ ሌዘር ስፌር ኢኮኖሚ በአዳም ስሚዝ ነው የተዋወቀው። ፕሮፊታብል ኢንካም ማድረግ ይቻላል። ካፒታሊዝም ላይ ሞር ኢንተርፈረንስ ያለው ወይም ደግሞ ስለ ካፒታሊዝም ብዙ የሚያወራ ነው ማለት ነው። ስለ ካፒታሊዝም በጣም ያወራ እና ይህ ካፒታሊዝም መነሻው ምክንያት መርቻንታይዝ ዶክትሪን ምን ሲሆን ነው? ቻሌንጅ ሲሆን ነው። መርቻንዳይዝ ብለን የምንጠራው ወይም መርቻንቲስት ብለን የምንጠራቸው ፕሮፊት የሚያገኙት አትርፎ በመሸጥ ነው። እነዚህ የሚተዳደሩት ማለት እነዚህ ቻሌንጅ በመሆናቸው ካፒታል እንዲስፋፋ አድርጓል። እንዴት ነው እነዚህ መርቻንዳይዝድ ሲስተም እንትን ስራቸው ካላችሁኝ፣ የሆነ እቃ በርካሽ ይገዛሉ። ያንን የገዙትን እቃ በውድ ይሸጣሉ ማለት ነው። ለምሳሌ በ4000 ብር የሆነ እቃ ቢገዙ በ4500 ብር ይሸጣሉ ማለት። ስለዚህ 500 ብር ያተርፋሉ ማለት ነው። ስለዚህ እንደዚህ አይነት ሲስተም ይከተሉ ነበሩ ኢሮፓውያኖች እና ያንን ሲስተም ትተው ወደ ካፒታሊስት ሲስተም ወይም ደግሞ ሌዘር ስፌር የአዳም ስሚስ ኢኮኖሚክ ሲስተም ወይም ካፒታሊስት ሲስተም ተቀየረ። ይሄ መርቻንታይዝድ የተባለው ሲስተም ቻሌንጅ ሆነ ማለት ነው። ባይ ዘ 19th century Britain had become the world's workshop and industrial capitalism's influence expanded beyond its borders to impact landscapes in other parts of Europe and North America. በ19ኛው ክፍለ ዘመን የብሪቲሽ ወርክሾፕ ወይም ደግሞ የብሪቲሽ ስራዎች አሉ። እነዚህ ወርክሾፕ ማለት ከስሙ እንደምትረዱት ስራ ሰርተው ከዛ በኋላ ያንን ከሰሩ በኋላ ለህዝቡ እንዲተዋወቅ ወይ ደግሞ ህዝቡ እንዲገዛው የሆነ ቦታ ላይ ሰብስበው አስቀምጠው እንደ አድቨርታይዝ ያሳዩናል። እኛ ደግሞ እንገዛለን ማለት ነው። ያ ነው ወርክሾፕ ኤሪያ ተብሎ የሚጠራው እና ለዓለም ህዝብ የዓለምን ገበያ የተቆጣጠረችው በዛን ጊዜ በ19ኛው ክፍለ ዘመን እንግሊዝ ነበረች። ምክንያቱም ራው ማቴሪያል አላት፣ ላቦር አላት፣ ስኪል ማን ፓወር አላት፣ እንዲሁም ደግሞ ከፍተኛ የሆነ ካፒታል ነበራት። በዛን ጊዜ ኮሎናይዝ ካደረገቻቸው ሀገራቶች ውስጥ የምታገኛቸው ካፒታሎች አሉ። እንዲሁም ደግሞ የምታገኛቸው ራው ማቴሪያሎች አሉ። ከራሷ የምታገኘው ራው ማቴሪያሎች አሉ። ፖፑሌሽኗም ሀይ ነው። ስለዚህ የዓለምን ገበያ በዛን ጊዜ ከአውሮፓም ሊሆን ይችላል፣ ከሰሜን አሜሪካም ሊሆን ይችላል ኢምፓክት ቦርደር በማድረግ ተቆጣጥራለች ማለት ነው። የዓለም ገበያ ኢንፍሉዌንስ ታደርግ ነበረ 19ኛው ክፍለ ዘመን ላይ ብሪቲሽ ኦር ብሪቴን ማለት ትችላላችሁ። The Industrial Revolution driven by steam engine technology revolutionized the 19th century world. ስቲም ኢንጂን የተባለው ነገር ደግሞ በሁለተኛው ኢንዱስትሪያል ሪቮሉሽን አለ። ኮል ፎርሜሽን በኮል የተሰራው ማለት ነው እና በዛን ጊዜ የስቲም ኢንጂንን ቴክኖሎጂ ክሬት አድርገው ነበር። ስቲም ኢንጂን ማለት እንፋሎት ኃይል ማለት ነው። በከሰል ውሃን እንደምናተን ነው። ሲተን ደግሞ የምናገኘው እንፋሎት አለ። ያንን እንፋሎት እንደምንጠቀምበት ሁሉ እነሱም ያንን እንፋሎት ወደ ትራንስፖርቴሽን ወይም ሬልዌይ መንገድ እና ወደ ዌቪንግ ማለት ይሄ የልብስ ስፌት መስሪያዎች ማለት ነው፣ ወደዛ ቀይረዋል ማለት ነው። Steam powered locomotives and the development of railways facilitated the integration of vast continental spaces politically, culturally and economically. ስቲም ፓወር ሎኮሞቲቭ እነዚህ ሬልዌይ ወይም በባቡር በከሰል ጭስ የሚሰራው ባቡር ይህ ሁሉ ጠቀሜታ ነበረው። The construction of railways such as those in India by the Britain in the 1850s and the opening of the first transcontinental railway in North America in 1869 reduced transport costs, opened new source of supply and expanded markets. እነዚህ ለእንግሊዝ ከጠቀሙ ነገሮች ውስጥ እንግሊዝ በብሪቲሽ አልኩኝ በህንድን ይዛት ነበረ ብሪቲሾች ማለት ነው እና በዛን ጊዜ ሬልዌይ በመስራት ረጅም የሆነ መንገድን በማቅለል ገንዘብ በማምጣት ነገሮችን አቀለዋል። በኖርዝ አሜሪካም እንደዛው ሰርተዋል ማለት ነው። አህጉር አቋራጭ የሆነ ሬልዌይ እና በጣም ፕሮፊቴብል ሆኖ ነበረ በዚህ ኮንስትራክሽን። However, the industrialization had
profound effect on political, social, economic dimensions. Politically, it's led to rise of powerful industries, which later become monopolies reshaping political structures. ያው እንግዲህ ኢንዱስትሪያል ሪቮሉሽን እንደዚህ ፕሮፊቴብል ነገሮችን ቢኖሩትም በሌላ በኩል ደግሞ መጥፎም የሆነው ዳይሜንሽን ሊኖረው ይችላል። ፖለቲካል፣ ሶሻል እንዲሁም ደግሞ ኢኮኖሚካል። በእነዚህ ውስጥም ጥሩ የሆኑ ነገሮችን ልናገኝባቸው እንችላለን። መጥፎ የሆኑ ነገሮችም አሉ። እነዚህ ሞኖፖሊስ ማለት በራስ አንድ ገጽ ብቻ እንዲኖር ማድረጉ፣ በአንድ ላይ አንድ ነገር ብቻ መግዛት፣ መልቲ የሚባለውን ነገር ያስቀረ ሪሼፒንግ ፖለቲካል ስትራክቸርስ፣ ይሄ ዴሞክራቲክ ሲስተም እንዲሁም ደግሞ ይሄ ኮንፈረንሲንግ ሲስተም በጣም ብዙ ሲስተሞች እንዲሰራጩና እንዲኖሩ አድርገዋል ማለት ነው። ኢንዱስትሪያል ሪቮሉሽን ሜካናይዜሽን ዲስፕሌስድ labors contributing to the rise of industrial capitalism in increased labor protests and strikes. ሜካናይዜሽኑ ወይም ደግሞ ይሄ የጉልበት ስራው ለውጥ ተፈጠረ። ይሄ ጉልበት ስራው ላይ ምን አይነት ለውጥ ተፈጠረ ካላችሁ ከፍተኛ የሆነ ኢንዱስትሪያል ሪቮሉሽን ከፍተኛ የሆነ ላቦር ቤዝ ይፈልጋል እና ላቦር ቤዞቹ ከፍተኛ የሆነ የጉልበት ብዝበዛ ይከናወንባቸዋል። ስለዚህ ያላቸው አማራጭ መቃወም ነው እና ሰላማዊ ሰልፍ መውጣት ነው ያላቸው አማራጭ። ይሄ ደግሞ አንዱ ኢምፓክት ሆነዋል ማለት ነው። ሶሻሊ ዘ ኢንዱስትሪያል ሪቮሉሽን ትራንስፎርምድ ዘ ፋብሪክ ኦፍ ሶሳይቲ ጊቪንግ ዘ ራይስ ቱ ኒው ሶሻል ክላስስ ኢዝ ኤ bourgeois who that owned the means of production and the proletariat who sold their labor. ቡርዣ ብለን የምንጠራቸው እነዚህ የፋብሪካዎች ባለቤት አምራቾች ብለን የምንጠራቸው ሲሆን ፕሮሌታሪያት ብለን የምንጠራቸው ደግሞ እነዚህ ድሃው ማህበረሰብ ወይም ደግሞ ሰራተኛው ብለን የምንጠራው ነው። በቀጥታ ያው ድሃው ማለት ስላችሁ በኢኮኖሚ የወረደውን ለማለት ነው። የዛን ጊዜ በነበረው ሰዓት ድሃና ሀብታም ተብሎ ይከፈላል። ቡርዣ ብለን የምንጠራቸው እነዚህ ኤክስክሉሲቭሊ ሃይ ፕሮፊት ያላቸው ናቸው። እነዚህ ደግሞ በጣም ገንዘባቸው ያነሳ ያለ ነው። በዛ ላይ ከሚሰሩት አንጻር የሚከፈላቸው ገንዘብ አነስተኛ፣ ከሚገባው በታች አነስተኛ ነው። ለዛ ነው ድሃ ተብሎ ይወጣላቸው። ያ ማለት ፕሮሌታሪያት ተብሎ ይጠራሉ ማለት ነው። እነዛ ማህበረሰቦች ዩሮፕ ውስጥ ነው፣ ስለ ዩሮፕ ነው የምናወራው። ዩሮፕ ውስጥ ያሉት ሰዎች በዛን ጊዜ ማለት በ18 እና በ19ኛው ክፍለ ዘመን class differences emerged and the living condition changed with children often exploited as a cheap labor supply. ለማፈልጌ ነው እዚህ ጋር ክላስ ዲፈረንስ በመኖሩ ምክንያት ሀብታምና ድሃ በመኖሩ ምክንያት የሰራተኛው ማህበረሰብ አገልግሎታቸው የወረደ ሆኖ፣ አገልግሎታቸው የወረደ ስላችሁ የሚያገለግሉት በከፍተኛ ሆነው ገንዘባቸው የወረደ ነው። ይሄ ነው ቺፕ ላበር ሰፕላይ የሚባለው ማለት ነው። እና ኢንዱስትሪያላይዜሽን ይሄን ያህል አፌክት ነበረው። ቀጣይ ሌሎች ነገሮችን ለማስረዳት ሞክራለሁ። አንዳንድ የኢንተራስ ጠቃሚ የሚባሉ እና 12ኛ ክፍል ጠቃሚ የሚባሉ ፓርቶች አሉ። ሞር ላይክ እና ሰብስክራይብ ካገኘው ደግሞ የተሻለ እየሰራሁኝ እሄዳለሁ። አበረታቱኝ።